كن لبنا የሚወስደው ማታ እኮ ሲጨነቅ ሲያወጣ ሲያወርድ ብዙ የሚያስጨንቅ ነገር አይኖርበትም አንድ ቀን ነብይ አለይሂ ሰላቱ ወሰለም የጀነትን ሰው በእግሩ እየሄደ ማየት የፈለገ ሰው በዚህ በር የሚገባው ይመልከት አሉ ሱሐባው ዚያብራቸው የነበሩ ሱሐቦች ተነከቱ ተአምር ነው ማን ይመጣ ይሆን ብለው አቡበክር ዑመር ዑስማን እነዚህ ትላልቆች ይሆናሉ የሚመጡ ብለው ሲያዩ አንድ ሰውዬ በግራጁ ጫማዎቹን አንጠልጥሎ ውሃው የውዱእ ውሃው እየተንጠፈጠፈ ሲመጣ በቃ ሌላ ሰው የለም የመጀመሪያ የሚገባው ተብሎ በቃ ብሎ ሰዎች ገረማቸው እኛ ይሄን አልጠበቅንም ነው ሰው የሚጠብቀው ሌላ ነው ወላ ኃይለሰው ከዛ ደግሞ በሌላ ቀን እንደዚህ ሆነ ሌላ ሰው ደግሞ ሊመጣ ነው ብለው ትንሽ ሻል ያለ ይሆናል ሲመጡ ያው ሰው አረብን ጉር ነው አሉ ተባባሉ ተነጋገሩ ታይቁ ይሄ ሰው ያታውቁትም እናቀዋል አንተም ታውቃለህ እኔም አሁን እናቀዋል እና ምን ማለት ነው ይሄ ነገር አብዱላህ ኢብኑ ዐምር ኢብኑ ዓሲ እኔ እዚህን ኃላፊነት ሊወስድላችሁ ተውት እኔ በቃ ይሄን ለፉት የማጣራትና እኔ ላጣራላችሁ አልኳቸው እሺ እንደው አንድ ጉዳይ አጋጥሞኝ ነው አንድ ሁለት ቀን አንተ ጋር ማሳለፍ ፈለኩኝ ሰውየው ጥሩ ሰው አይደል በይቱ ኮላ አህሉ ምን ሆነ ነው ለምን እንዴት በፍጹም አግባላቸው ተቀመጡ ማታ ሲያውት ፈርዶቹ ሰጋግደው ለጥ ነው የሚለው ጧት ነሳ ምን ጉድ ነው ታኔ መደበቁ ነው ማለት ነው ሰው ብለው ደብቀውም ቢያጠኑት ለይተውም ቢያጠኑት ምናምን ሶስት ቀን በኋላ በቃ እንግዲህ ዳናውን ጀዛከላሁ ኸይር ምን ነው ጉዳዩ አለቀ ሰላም ሆነ ምናምን አለው አይ ድሮ ምንም አልነበረም የመጣሁበት ሌላ ጉዳይ ነበር አሉ ምን ጉዳይ ነው والله እንግዲህ ምስጢሩ ልንገርህ ወድህ እንዳያም ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን አይደለም ሁለት ቀን የጀነትን ሰው የሚያይ አሁን የሚገባው ይመልከታሉ ስናተኩር አንተ ነበርክ ሁለቱም ቀን የመጣውና እሱ ላጣራ ነው ምን እየሰራህ ነው ለሊት ምን ብታደርግ ነው ይየነብ አዳየው እኔን እንግዲህ እንዳየኸኝ አላቸውና ባይሆን አሉ እንዲሁ ምን ልዩ ምን ስራ አለ ሲሉ እኔ ብዙም ትዝ አይለኝም ምን ስራ አለ ይሄው ነው ስራ የምታየው ነው አላቸውና ባይሆን እኔ እንዲሁ ቅሬታ ካለኝ ከማንም ጋራ አፉ ሳልል አልተኛም የማንንም ቅሬታ ይዤ ተኝቼ አላውቅም ሚስጥሩ አሰናት ማለት ነው ሱብሃን ሰውየውም ሳቸው እንደነገጡበት ታዲያ ይሄ ነው ምን ስራ አለኝ የምትለታዲያ ይሄን ነው ማንም የማይችለው ዴለ አስተያየቱ ዛሬ ገሌ ጥሩ አይደለም ብሎ እኮ ነው የኛ ሀገር ሰው የሚያቆርበው እንዴ አንድ ቀን ሰዎችን በደንብ ሰላም ብለህ እኔን እኮ በደንብ አላርገኝም እሺ አስተያየቱም እንዲሁ አስተያየቱም ጤነኛ አልነበረም አይዳ ሱብሃንአላህ ስለዚህ የዚህ የወንድማማችነት ትልቁ ምንዳው ይሄ ነው አላህ አንድ ጓደኛውን ሊዘይር ወደ ሆነ ቦታ ይሄዳልና መንገድ ላይ የሆነ ሰው መላእክት ነው ሰው መስሎ ሰላም አለ ወአለይኩም ሰላም ደህና ምን አመጣ በደህና መጣ ሰፈር ሲለው አንድ ወንድም አለ ሊዘይረው ምን ውለታ አለብህ እንደው እንደዚህ በዚህ መከራ ይሄን ሁሉ ለፍተህ የመጣው እንደው ልታዳብረው ፈልገው ይሄ ሰውዬ በየሆነው የሚረዳህ ነገር ስላለ እሷን ለማዳበር ፈልገህ ነው አረ ምንም የለኝ እና አላህ ቢይ ስለወደድኩት ብቻ ልዘይረው ነው የመጣው እንዲያው እሱንም ተልኬ ነው ከማን ወደ አንተ ከማን ከጌታ ከአላህ ምን የሚል መልእክት ዘመጣ አንተ እሱን እንደወድከው ነው ወድቻለሁ ብሏል አላሁ አክበር ምንኛ መታደል ያአላህ እንዴት የሚያስገኝ እኔ እኮ ለዚህ ነው ወንድምነት መውደድ ለምን ወንድምን መውደድ ትጠላለህ እኔ በመሰረቱ የወደድከው ወንድምህ ምንም ያረጋኛ ብተኛ ቤቴ ክፍት ቢያድር ሚስቴን ጥዬ ብሄድ ልጆቼን ጥዬ ብሄድ ምንም ያረጋቸዋል ብያለስ ወንድሜ ነው ከዚያ ባለፈ ደግሞ ይሄን ያህል አጅር የሚያስገኝ ነው አንዱ እኔ ከዚህ በኋላ አልወድህም ማለት እኔ ደግሞ ከዚህ የበለጠ ነው ከዚህ በኋላ የምወድህ እንደዚህ ቢያስብ ከሁለት ግን አልኩት والله አላህ እንዲያረግልኝ ዱአ አርጉልኝ እኔ እንደዚህ ልጅቻለሁ አላህ አክበር እሱ እንዳልወደው እየገፋኝ ነው እኔ ግን በጣም እንደወደው ፈልጋለሁ እኔ ከሱም ያልተቀበልኩት ነገር አንድ ነጥብ ናት እኔ ለዚያ ብዬ ታዲያ ሁሉ አጅር ላጣ ነው አለኝ አላህ ይጨምርለት
الله يجبر بزو شو من طلب أخا بلا عيب بقي بلا أخ مشايخ وجاتشن وندمهن ستودوا